ይህንን አፕሊኬሽን በመጠቀም ሰዎችን በመጋበዝ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ የተለያዩ ቪዲዮዎችን ከዚህ በፊት እየሰራሁላችሁ ነበር። አብዛኞቻችሁ የጠየቃችሁን ጥያቄ በተለይ አዲስ የምትመዘገቡ አካውንታችንን ቬሪፋይ አድርገናል ነገር ግን 0.1ን እየሰጠን አይደለም ብላችሁኛል፣ ወይም ደግሞ ሪፈራል ኮዳችንን ራሱ እያገኘን አይደለም ብላችሁኛል። እሱ እንዴት እንደሆነ ላሳያችሁ። አፕሊኬሽኑ አፕዴት ተደርጓል። አፕዴት ከተደረገ በኋላ ቬሪፊኬሽን ፕሮሰሱን ትንሽ ቀየር አድርገውታል። ምንድነው አካውንታችሁን ቬሪፋይ ስታደርጉ ከዚህ በፊት መጀመሪያ ላይ ምን ያደርጋል? አይታችሁን ስካን ያደርግና አይዲያችሁን እዛው ይጠይቃችኋል። ያንን ወዳው ትጨርሱና 24 ሰዓትም 2 ቀንም ከወሰደ በኋላ ቬሪፋይ ጨርሳችኋል ይላችሁ ነበር። አሁን ግን አፕዴት ከተደረገ በኋላ ክሌም ነው የምትለውን ስነኳት አካውንት ከፍታችሁ እንደዚህ ቬሪፋይ የሚል ይመጣላችኋል። ቬሪፋይ ትሉታላችሁ፣ ወደዚህኛው ፔጅ ይዟችሁ ይሄዳል ማለት ነው። እዚህ ጋር ከታች አይ አግሪ ምናምን የምትል ቦክስ አለች። እሷን ቦክስ አንድ ጊዜ ክሊክ ታደርጉና ቬሪፋይ የሚለውን ትነኩታላችሁ። እዚህ ጋር ፍቃድ ይጠይቃችኋል። እሱን ፍቃድ ትሰጡታላችሁ። ፊታችሁን እዚህ ጋር ስካን ያደርጋል። ወደ ቀኝ ዙሩ፣ ወደ ግራ ዙሩ እያለ የተለያዩ የሚጠይቃችሁን ጥያቄዎች እያደረጋችሁ ፊታችሁን ቬሪፊኬሽን እዚህ ጋር ኮምፕሊት ታደርጋላችሁ ማለት ነው። ከጨረሳችሁ በኋላ እንደዚህ ካፕቻ ይመጣል። ካፕቻውን ሙሉት። ይህንን ካደረጋችሁ በኋላ እስከ 6 እስከ 7 ሰዓት ሊወስድ ይችላል። ይሄኛውን ቬሪፋይ እስከሚያደርጓችሁ ድረስ እንደምታዩት ፕሮሰስ ላይ ነው የሚለው ማለት ነው። እሱን ቬሪፋይ አድርገው ልክ እንደጨረሱ ኢሜል ያደርጉላችኋል። ከዛ ወደ አፕሊኬሽኑ መታችሁ ሚ አይዲ የምትለውን ስነኳት እንደምታዩ ከታች ቬሪፋይ አድርጎ የሚል ይመጣላችኋል ማለት ነው። ስለዚህ እዚህ ጋር ናሽናል አይዲያችሁን ቬሪፋይ ማድረግ አለባችሁ። ስትነኩት እንደዚህ ኢንፎርሜሽን የምታስገቡበት ይመጣላችኋል። አካውንታችሁ እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉ ከዚህ በፊት የተለያዩ ቪዲዮዎችን ሰርቼላችኋለሁ። ይሄኛው ቪዲዮ እንዳይረዝም ብዬ ነው። እዚህ መጨረሻ የለቀቁት ላይ ቪዲዮ ላይ ወደ መጨረሻ አካባቢም አካውንት እንዴት ቬሪፋይ እንደምታደርጉ አለ። ከዛ በፊት የተለቀቀውም ላይ ሙሉ ፕሮሰሱን ፊታችሁ እንዴት ስካን እንደምታደርጉ፣ አይዲያችሁ እንዴት ቬሪፋይ እንደምታደርጉ ሁሉም ነገር አለ። እዛ ላይ ገብታችሁ ማየት ትችላላችሁ። ምናልባት አካውንት ቬሪፋይ ያደረጉ ትንሽ ግራ ከገባችሁ እነዚህን ሁለት ቪዲዮዎች ገብታችሁ ቼክ አድርጓቸው። ይህንን ከጨረሳችሁ በኋላ የኛውም የተወሰነ ጊዜ ይወስዳል። ያንን ቬሪፋይ እስካደረጋችሁ ጠብቁ። ከጨረሳችሁ በኋላ ሚአይዳችሁን፣ ሪፈራል ኮዳችሁን እንዲሁም 0.1 የሚሲ ቶክናችሁን ማግኘት ትችላላችሁ። እንዲሁም ከዚህ በተጨማሪ የብዙዎቻችሁ ጥያቄ አካውንት ስንከፍት ኮድ አልካለን እያላችሁ ብዙዎቻችሁ ጠይቃችሁ ነበረ። ኮድ አልክም ካላችሁ ይሄኛውን ሜተድ ሞክሩት። ብዙዎቻችሁ ሚፓስ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ እዚህ ጋር ሳይን አፕ ላይ ከሄዳችሁ በኋላ ሳይን አፕ ልናደርግ ኢሜል አልካለን እያላችሁ እየጠየቃችሁ ነበረ። አልካላችሁ ለምሳሌ ብዙዎቻችሁ የሞከራችሁት ኢሜል፣ ፎን ነምበር የሚለውን ነክታችሁ ወደዚህኛው ፔጅ ሲወስዳችሁ እዚህ ጋር አስገብታችሁ ኮርስ የምትለውን ነክታችሁ ስትልኩ አልክ እያላችሁ ከተቸገራችሁ ምን ታረጋላችሁ? ወደዚህ ወደ ሆም ፔጁ ትመለሱና ሳይን አፕ የምትለውን ነክታችሁ ኮንቲኒው ዊዝ ጉግል ወይም ደግሞ ጉግል አካውንት የምትለውን ንኳት። እሷን ስነኳት በዚህ መልኩ ሎድ ያደርጋል። ትንሽ ካደረገ በኋላ እዚህ ጋር ኢሜይላችሁን ያመጣላችኋል። ኢሜይላችሁን ንኩት። እሱን ስነኩት በድጋሚ ሎድ ያደርጋል። እዚህ ጋር ጠብቁት። ሎድ ካደረገ በኋላ እንደዚህ ከፍትላችኋል። እዚህ ጋር ቅድም የመረጣችሁትን ኢሜይል ራሱን በድጋሚ አስገቡ። ኮድ የሚለውን ንኩት። ኢሜይል ይልክላችኋል። ካላክላችሁ ሪሴንድ እስከሚል ወይም ደግሞ ካውንት ዳውኑ ቆጥሮ እስኪጨርስ ድረስ ጠብቁና ሪሴንድ ብላችሁ ድጋሚ ሞክሩት። እንደዛም አድርጋችሁ ካልሞከረላችሁ ኢሜይል ቀይራችሁ መሞከር ነው። መጀመሪያ ላይ ኮድ አልክ እያላችሁ የነበሩ ይሄኛው ሜትር ሲጠቀሙ ግን የላከላቸው ብዙ ሰዎች አሉ። ስለዚህ ይሄን ሞክሩት። የዛሬው ፕሮግራማችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።